የትግራይ ክልል ጊዜያዊ አስተዳደር በትግራይ ክልል የተፈጠረውን ቀውስ ተከትሎ የፌዴራል መንግስቱን ጣልቃ ገብነት ጠየቀ። የክልሉ መንግስት ባወጣው መግለጫ የፕሪቶሪያ ስምምነት ሲፈርስና የትግራይ ህዝብ ወደ ዳግም እልቂት ሲገባ ዝም ብሎ ማየት አይገባውም ብሏል። በተያያዘ ዜና በክልሉ ደቡብ በምስራቃዊ ዞን አዲጉደም በተባለ ከተማ የጸጥታ ኃይሎች ወሰዱት በተባለ እርምጃ 4 ሰዎች ላይ ከባድ ጉዳትና በርካቶች ላይ ቀላል ጉዳት መድረሱን የዞኑ አስተዳደር አስታውቋል። በክልሉ ወቅታዊ ጉዳይ የክልሉ ጸጥታ አመራሮችና በዶክተር ደብረጽዮን ገብረሚካኤል ከሚመራ የህወሓት ቡድንና ከፌዴራል መንግስት ምላሽ ለማግኘት ያደረገው ጥረት አልተሳካም። በቀነኒ አዱኛ አሟሟት ዙሪያ ፖሊስ ባለቤቷን ድምፃዊ አንዱዓለምን አስሮ እየመረመረ መሆኑን አስታወቀ። በኦሮምኛ ቋንቋ ዘፈኑ የሚታወቀው አንዱዓለም ጎሳ ባለቤት የሆነችው ሞዴልና የማስታወቂያ ባለሙያ ወይዘሮ ቀነኒ አዱኛ ዋቆ ሰኞ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ ማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ ማለፉን የአዲስ አበባ ፖሊስ ዛሬ አስታውቋል። ክስተቱ በተፈጸመበት ወቅት በቤት ውስጥ ነበረ ያለውን ባለቤቷ ድምፃዊ አንዱዓለም ጎሳን በቁጥጥር ስር አውሎ እየመረመረ መሆኑንም አስታውቋል። በደቡብ ሱዳን ግጭት እየተሳተፉ ያሉ ወገኖች ያለምንም ቅድመ ሁኔታ ግጭት እንዲያቆሙና የሀገሪቱ መሪዎችም በአስቸኳይ ውይይት እንዲጀምሩ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ወይም ኢጋድ ጥሪ አቀረበ። የአባል ሀገራት መሪዎች ይህንኑ የደቡብ ሱዳን ግጭት አስመልክተው ዛሬ በበይነ መረብ ባደረጉት ስብሰባ መክፈቻ ላይ የተናገሩት የኢጋድ ዋና ጸሐፊ ወርቅነህ ገበየሁ ውይይቱ ከኢጋድ አባል ሀገራት መሪዎች መካከል ባንዳቸው ሊመቻች እንደሚችል ጠቅሰዋል። የደቡብ ሱዳን መንግስት የታሰሩ ባለስልጣናትን በፍጥነት እንዲፈታም ጥሪ አቅርበዋል። በኢንዱስትሪ የበለጸጉ የቡድን 7 ሀገራት የውጭ ጉዳይ ሚኒስትሮች የ3 ዓመቱን የሩሲያ ወረራ እየመከተች ላለችው ዩክሬን የሚሰጡትን ድጋፍ ጨምሮ በተለያዩ ጉዳዮች ለበርካታ ቀናት ለመምከር በኩቤክ ካናዳ ይሰበሰባሉ። በመጨረሻም ዕለቱ በታሪክ ውስጥ የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማድሊን ኦልብራይት ሃንጋሪ፣ ፖላንድ እና ቼክ ሪፐብሊክ ወደ ሰሜን አትላንቲክ የቃል ኪዳኑ ድርጅት ወደ ኔቶ የመጡበትን ዕለት ለማመልከት በሚዙሪ ኢንዲፔንደንስ በሚገኘው በሃሪ ኤስ ትሩመን ቤተ መጻሕፍት የዛሬ 26 ዓመት እንደ አውሮፓ አቆጣጠር መጋቢት 12 1999 አርማውን ወደ ላይ ከፍ አድርገው ሲያሳዩ ይታያል። በክንሴት የእስራኤልን የታሪክና የግዛት ሉዓላዊነት ለማስከበር የሚሟገተው ቀኝ አክራሪው ቡድን ዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ 2.3 ሚሊዮን ፍልስጤማውያንን ከጋዛ ለማዛወር ያቀዱትን እቅድ ለማጽደቅ ባለፈው እሁድ ልዩ ስብሰባ አካሂደዋል። የእስራኤሉ የገንዘብ ሚኒስትር ቤዛሌል ስሞትሪች ፍልስጤማውያን ጋዛን ለቀው እንዲወጡ ለማበረታታት በመከላከያ ሚኒስቴር ውስጥ የፍልሰት ባለስልጣን እያቋቋሙ መሆኑን ተናግረዋል። וכל שקל שנשקיע בעידוד הגירה Every shekel we will invest in encouraging migration. ስደትን ለማበረታታት የምናወጣው እያንዳንዱ ብር ደጋግመን በመታገል ከምንከፍለው ዋጋ ያነሰ ነው። በጀቱ ለዚህ እቅድ እንቅፋት አይሆንም። ይህ ሌላ እቅድ ብቻ አይደለም፣ በመካከለኛው ምስራቅና በእስራኤል ታሪካዊ ለውጥ ለማምጣት የሚያስችል አቅም ነው። የኬኔሴት አባል የሆኑት ሲምቻ ሮትማን ይህ ወደ ሌላ ቦታ የማዛወር እቅድ በቅርቡ በግብፅና በአረብ ሊግ ከቀረበው እቅድ የበለጠ ተጨባጭ ነው። የነሱ እቅድ ዩናይትድ ስቴትስ በአሸባሪነት የፈረጀችው ሐማስ ትጥቅ ሳይፈታ የፍልስጤም አስተዳደር ጋዛን እንዲመራ ያስችለዋል ይላሉ። People will say, let's rehabilitate Hamas. Let's give Hamas all the opportunity to rebuild its forces. ሐማስን መልሰን እናቋቁም፣ ሐማስ ኃይሉን መልሶ እንዲገነባ ሁሉንም እድል እንስጥ ይላሉ። ይህ እንዴት ተጨባጭ መፍትሄ ሊሆን ይችላል? አይደለም፣ አደገኛ ነው። ለጋዛ አደገኛ ነው። ለጋዛ ሕዝብ አደገኛ ነው። እንዲሁም ለአካባቢው ሰላም አደገኛ ነው። ቀኝ አክራሪዎቹ የህግ ምሁራን የእስራኤልን የታሪክና የግዛት ሉዓላዊነት ለማስከበር በሚሟገተው ቡድን ስብሰባ ላይ ሲናገሩ ስደተኞችን ከጦርነት ቀጠና እንዲወጡ ማበረታታት የዓለም አቀፍ ህግን መጣስ አይደለም ብለዋል። ዩጂን ኮንትሮቪች ከኮሄሌት ፖሊሲ መድረክ የህግ ምሁር ናቸው። We know that in time of war there are refugees from Afghanistan. በጦርነት ጊዜ ስደተኞች እንደሚኖሩ እናውቃለን። ከአፍጋኒስታን በሚሊዮን የሚቆጠሩ ስደተኞች፣ ከሶሪያ ጦርነት በሚሊዮን የሚቆጠሩ ስደተኞች፣ ከዩክሬን ጦርነት በሚሊዮን የሚቆጠሩ ስደተኞች፣ ከነዚህ ውስጥ አንዳቸውም የዘር ማጽዳት አልተባሉም። አሁን እንደዚህ አይነት ስደተኞችን ሆን ብሎ መፍጠር አይቻልም። በተለይ ጦርነትን ተከትሎ የመጣ በመሆኑ ምክንያት ግን ሊከለከል አይገባም።
የእስራኤል ግራ ዘመም ወይም ሊበራል ድርጅቶች ተወካዮች ግን በዚህ አይስማሙም። ሀጊት አፍራን በእስራኤል ሰላም አሁን ለተሰኘው እንቅስቃሴ የሰፈራ ፕሮጀክት ላይ የሚሰሩ ናቸው። This is not voluntary removal of people, it's displacement or transfer of population. It's a war. ይህ ሰዎችን በፈቃደኝነት ማስወገድ አይደለም። ይህ ማፈናቀል ወይም ማስተላለፍ ነው። የጦር ወንጀል ነው። ስነ ምግባር የጎደለው ነው። የሰዎችን ህይወት ስቃይ የበዛበት ካደረጋችሁ ሰዎች ከዚያ ቦታ ለቀው መውጣት ይፈልጋሉ። በፈቃዳቸው መውጣታቸው ነው ግን ማለት አይደለም። ብዙዎቹ የካንሴት ቡድን አባላት እንደ አውሮፓ አቆጣጠር በ2005 እስራኤል ሙሉ ለሙሉ ግዛቱን ለቃ በወጣችበት ወቅት ከጋዛ ሰርጥ የለቀቁት 21 የአይሁድ ሰፈሮች መልሰው እንዲመሰረቱ ጠይቀዋል። የረጅም ጊዜ የአይሁድ የሰፈራ ንቅናቄ መሪ ዳንኤላ ዌይስ ወደ ጋዛ ለመሄድ ዝግጁ መሆናቸውን ይናገራሉ። People of Israel are ready to fight, are ready to carry out. የእስራኤል ሰዎች ለመታገል ዝግጁ ናቸው። ጋዛውያን ወደ ሌላ ቦታ ለቀው እንዲሄዱ ፕሬዝዳንት ትራምፕ ያቀረቡት ሐሳብ ለመፈጸም ዝግጁ ናቸው። በተመሳሳይ ጊዜ የእስራኤል ሕዝብ የአይሁድ ሰፋሪዎችን በመላ ጋዛ ለማስፈር የጽዮናዊነት ግብር ለመፈጸምም ዝግጁና ፈቃደኞች ናቸው። በጋዛ የአይሁዶችን ሰፈራ መልሶ የመገንባት ተስፋ የማይመስል ቢመስልም አብዛኞቹ እስራኤላውያን ሐማስ በወደፊቷ ጋዛ ምንም አይነት ሚና ሊኖረው እንደማይገባ ይስማማሉ። አንዳንዶቹ ይህን ለማረጋገጥ የተሻለው መንገድ አብዛኞቹ ፍልስጤማውያን ጋዛን ለቀው እንዲወጡ ማድረግ ነው ብለው ያምናሉ።